ሰዓሊና ገጣሚ ገብረ ክርስቶስ ደስታ ተዘከረ። ማዕዶት የተሰኘው መጽሐፍ ተመረቀ። አርቲስት ማርታ ግርማ ሁለት አዳዲስ ቲያትሮችን ፕሮዲስ ልታረግ ነው። ሄሊዮት አዲስ መጽሐፍ በገበያ ላይ ዋለ። እነዚህን መረጃዎች በዝርዝር የምንነግራችሁ ይሆናል። አብራችሁን ቆዩ። ሰላም ጤና ይስጥልን። በሉድ መልቲሚዲያ የሚቀርብላችሁ የመዝናኛ ዜናዎቻችን አሁን መቅረብ ይጀምራሉ። ማዕዶት የተሰኘው መጽሐፍ ተመረቀ። በደራሲ ከፈለኝ ዘለለው የተዘጋጀው ማዕዶት የተሰኘው መጽሐፍ የካቲት 30 ቀን 2017 ዓ.ም ከቀኑ 8 ሰዓት ተኩል በእንቁላል ፋብሪካ አደባባይ በሚገኘው ጽጌረዳ አዳራሽ ውስጥ ተመርቋል። ማዕዶት የደራሲው አምስተኛ መጽሐፍ ሲሆን ከዚህ ቀደም የሻማ ብርሃን፣ አገልፋኖ፣ አምዛና ሐዋዝ የተሰኙ መጽሐፍትን ለንባብ አብቅቷል። አርቲስት ማርታ ግርማ ሁለት አዳዲስ ቲያትሮችን ፕሮዲስ ልታደርግ ነው። ቲያትር በፍቅር ወዳለው ለቲያትር ሙያ የራሴን በጎ አሻራ ማሳረፍ እፈልጋለሁ ብላለች። አርቲስቷ ጥቁር እንግዳ ቲያትርን ፕሮዲስ ያደረገችና የተወነች ሲሆን በብዙ ውጣ ውረድ ውስጥ ሆና ለመድረክ እንዳበቃችው ተናግራለች። ከባድ ነበር፣ ብዙ ህመም፣ ስቃይ ነበረው። እንደ ልምድም ብዙ ተምሬበታለሁ። እግዚአብሔር ይመስገን ጥቁር እንግዳ ለመድረክ በቅቷል። ተቀባይነቱም ደስ ይላል። የበለጠ ጥቂት ነገሮች ተስተካክለው በነፃነት ትወናችንን ከፍ አድርገነው ስንዋሃድ ተመልካቾች እንደሚደመሙበት አልጠራጠርም። በዚህ አጋጣሚ የጥቁር እንግዳ ቲያትር አባላትን አመሰግናቸዋለሁ ብላለች። ስለ ቀጣይ ስራዋም እንዲህ ብላለች። አንዱ ካናዳ ሀገር የሚገኘው የልዑል ዳዊት ጋሜ የተሰኘው ተውኔት ነው። ሁለተኛው የደራሲ ውድነ ክፍሌ የህልሜ ጓደኛ የተሰኘ በሁለት ሰው ብቻ የሚሰራ ኮሜዲ ስራ ነው። በዚህ አጋጣሚ ውድዬን ማመስገን እፈልጋለሁ። በዘመኔ እንደሱ ያለ ደግና ቅን ሰው አይቻላቅም። በድጋሚ አመሰግናለሁ። አስጀምሮ የሚያስጨርሰው እግዚአብሔር እርዳኝ እንጂ እንደኔ ሐሳብ በቅርቡ ሁለቱን ስራዎችን በጣም በማከብረው መምህሬ አዘጋጅ ተስፋዬ ገብረ ማርያምና አንደኛውን ደግሞ ሳሙኤል ተስፋዬ እንዲያዘጋጁት እፈልጋለሁ ብላለች። ሄሊዮት አዲስ መጽሐፍ በገበያ ላይ ዋለ። ቴዎድሮስ ተክለአረጋይ ወጣም ገባ እያለ ሩብ ዓመታትን ከኖረበት የጋዜጠኝነት ዓመታቱ ለሀገርም ለአንባቢም ለጋዜጠኝነት ሙያም ራሱን ጊዜን ይገልጽልኛል ያላቸውን 19 ቃለ ምልልሶች ሄሊዮት በሚል ርዕስ ሰንዶ አዲስ መጽሐፍ ለገበያ አብቅቷል። ከትዕግስት ዋልተ ንጉሥ ጋር ሆኖ የጻፈውና በ7 ወር 7ኛ እትም ላይ የደረሰለት ምን ሆኛለሁ መጽሐፍን ጨምሮ ሄሊዮት 8ኛ መጽሐፉ ነው። 6ቱ መጽሐፍ ፍልስምና በሚል ርዕስ ያዘጋጀውና ያሳተማቸው መጽሐፎቹ ናቸው። ሄሊዮት 19 ኢትዮጵያውያን እሳቤዎች በቃለ መጠይቅ ቅርጽ ለሀገር ለተነሳ እውነት ይበጃል ያሉትን የሰጡበት መጽሐፍ ነው። በመጨረሻም የመረጥነውን ወስደን ያልፈቀድነውን እየተውን በሄሊዮት ዘመንን እንቃኛለን፣ እውነትን እንፈትሻለን፣ ለሀገር ስለ ሀገር የተባለውን እንመረምራለን። ሄሊዮትን እንደ ንባብ እናነባለን፣ እንደ ታሪክ ደግሞ እንሰንዳለን። ሄሊዮት በጃፋር መጽሐፍትና በሌሎች መጽሐፍ መደብሮች እንዲሁም ባዛሮች እጅ ያገኙታል። ሰዓሊና ገጣሚ ገብረ ክርስቶስ ደስታ ተዘከረ። ሰዓሊና ገጣሚ ገብረ ክርስቶስ ደስታ የተዘከረበት የካቲት ወርሃ ገብረ ክርስቶስ የተሰኘ ልዩ መርሃ ግብር የካቲት 29 ቀን 2017 ዓ.ም በስሙ የተሰየመው ገብረ ክርስቶስ ደስታ ዘመናዊ የሥነ ጥበብ ሙዚየም ውስጥ እንደተካሄደ ታውቋል። በዕለቱም የገብረ ክርስቶስ ግጥሞችና ስለሱ የተገጠሙ ግጥሞች ተነበዋል። በተጨማሪም ገብረ ክርስቶስን በሕይወቱ የመጨረሻዎቹ ቀናት ያገኙት ሰው በቪዲዮ ምስክርነት ሰጥተዋል። ተመልካቾቻችን ለዛሬ ያዘጋጀንላችሁ የመዝናኛ ዜናዎቻችን እነዚህን ይመስላሉ። በሌላ አዳዲስ የመዝናኛ ፕሮግራሞች እስክንገናኝ ቸር ቆዩልን።